ሰላም ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁን። ዛሬ በሳምንታዊ ትንታኔያችን ይዘንላችሁ የመጣ ነው በሳምንት ውስጥ አስገራሚ የነበረውን ዜና ነው። የወረርሽኙ ሴራና የዲጂታል ባርነት ምን ይመስላል? የኮቪድ-19 ወረርሽኝ በእርግጥ ድንገት የመጣ የጤና ቀውስ ነበር ወይስ የዓለምን የኢኮኖሚና የሰዎችን ነጻነት ለመቆጣጠር በጥንቃቄ የተቀነባበረ የታቀደ ወረርሽኝ? ታዋቂው ጀርመናዊ የኢኮኖሚክስ ፕሮፌሰር ሪቻርድ ቨርነር በቅርቡ የሰጡት ምስክርነት ዓለምን እያነጋገረ ይገኛል። እኛም በዚህ ጉዳይ ዙሪያ የተሰሙትን አዳዲስ ዜናዎች አጠናቅረንላችሁ መጥተናል። ታችን አዲስ የሆናችሁና ሁልጊዜም በ8 ደቂቃ ውስጥ ብቻ የዓለምን ዋና ዋናና አበይት ዜናዎች ትንታኔ መስማት የምትፈልጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ አብራችሁን ያላችሁንም ከልብ እናመሰግናለን። ላይክ እና ሼር በማድረግ መረጃው ለሚገባቸው ሁሉ እንዲደርስ ያግዙን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ዛሬ ወደ እናንተ ይዘንላችሁ የመጣነው መረጃ የኮቪድ-19 ወረርሽኝ አልፏል ሄዷል ብለን ካሰብን በኋላ ለብዙዎቻችን ድንገተኛ የሆነ ዜናን ስለሰማን ነው። ነገር ግን ለወደፊት ህይወታችን ወሳኝ ነገር ነውና በትንታኔ ማየታችንን እንቀጥላለን። የኮቪድ-19 ወረርሽኝ በእርግጥ ድንገት የመጣ የጤና ቀውስ ነበር ወይንስ ዓለምን የኢኮኖሚና የሰዎችን ነጻነት ለመቆጣጠር በጥንቃቄ የተቀነባበረ የታቀደ ወረርሽኝ? ታዋቂው ጀርመናዊ የኢኮኖሚክስ ፕሮፌሰር ሪቻርድ ቨርነር በቅርቡ የሰጡት ምስክርነት ዓለምን እያነጋገረ ይገኛል። ከቢል ጌትስ እስከ ጄፍሪ ኤፕስታይን፣ ከዲጂታል መታወቂያ እስከ ባንክ አካውንት ቁጥጥር ድረስ ያሉትን ሚስጥሮች ዛሬ ዘርዝረን እንመለከታለን። ቢሊዮነሮቹ ከወረርሽኙ በፊት በድብቅ ምን ተነጋገሩ? የዲጂታል እስር ቤት የተባለው አዲሱ የቁጥጥር ስርዓትስ በእርስዎ ህይወት ላይ ምን ተጽዕኖ አለው? አብራችሁን ቆዩ። የወረርሽኙ እቅድና የባለ ሀብቶቹ ሚስጥራዊ ግንኙነት። ፕሮፌሰር ሪቻርድ ቨርነርን ብዙዎቻችሁ በኢኮኖሚክስ ዘርፍ ባላቸው ጥልቅ እውቀት ታውቋቸዋላችሁ። እሳቸው በቅርቡ ባደረጉት ቃለ መጠይቅ ላይም የኮቪድ-19 ወረርሽኝ ፌክ ፓንደሚክ ወይንም የውሸት ወረርሽኝ ነበር። ፕሮፌሰሩ ይህንን ሲሉ ግን ቫይረሱ የለም ማለታቸው ሳይሆን ወረርሽኙ የታወጀበትና የተቀነባበረበት መንገድ ግን አስቀድሞ የታቀደ መሆኑን ለማሳየት ነበር። ፕሮፌሰሩ እንደሚሉትም ገና እንደ አውሮፓውያን አቆጣጠር በ2017 ቢል ጌትስ እና ጄፍሪ ኤፕስታይን በድብቅ ተገናኝተው ነበር። ኤፕስታይን በምን አይነት ወንጀል እንደሚታወቅ ሁላችንም የምናውቀው ቢሆንም ቢል ጌትስ ግን ከእርሱ ጋር የተገናኘው ስለ ዓለም ጤና ለመወያየት እንደነበር ይናገራል። ሆኖም ፕሮፌሰር ቨርነር ይህ ግንኙነት በጤና ስም የሰዎችን ነጻነት የሚገድብ የዲጂታል ስርዓት ለመዘርጋት የተደረገ ምክክር እንደነበር ይከራከራሉ። ወረርሽኙ ሲከሰት የታዩትም የቤት ውስጥ ስሮች፣ የክትባት ፓስፖርቶችና የንግድ ተቋማት መዘርጋት በሳይንሳዊ ጥናት ላይ የተመሰረቱ ሳይሆኑ ሰዎችን ለታለመለት ታላቅ ሪሴት ለማዘጋጀት የተደረጉ ሙከራዎች ነበሩ። በዚህ ሂደት ውስጥ ትናንሽ ንግዶች ሲወድሙ፣ እንደ ማይክሮሶፍት ያሉ ግዙፍ ኩባንያዎች ግን ሀብታቸውን በአስገራሚ ሁኔታ አሳድገዋል። ይሄ ሴራ እንግዲህ ከጤና አልፎ ወደ ኪሳችን ወደ ግል ነጻነታችንም ዘልቋል። ቀጥለን የምንመለከተው ፕሮፌሰር ቨርነር የዲጂታል እስር ቤት ሲሉ የጠሩትን አዲሱን የገንዘብና የመታወቂያ አሰራር ይሆናል። የዲጂታል እስር ቤትና የባንክ ቁጥጥር። አሁን ደግሞ ወደ ዋናው ጉዳይ እንለፍ። ፕሮፌሰር ሪቻርድ ቨርነር በጽኑ የሚያስጠነቅቁት ስለ ሲቢዲሲ ወይንም ሴንትራል ባንክ ዲጂታል ከረንሲ ወይንም ስለ ማዕከላዊ ባንክ የዲጂታል ገንዘብ ነው። ይህ ማለት ወደፊት የምንጠቀመው ወረቀት ገንዘብ ሙሉ በሙሉ ጠፍቶ በዲጂታል ቁጥጥር ስር እንድንወድቅ ያደርጋል ማለት ነው። ታዲያ ይሄ ለምን ያስፈራል ብንልም ፕሮፌሰሩ የካናዳውን የጭነት መኪና አሽከርካሪዎች ተቃውሞ እንደ ምሳሌ ያነሳሉ። በወቅቱ መንግስት ተቃዋሚዎችን ለማቆም የተጠቀመው ስልት ፖሊስ መላክ ብቻ ሳይሆን የባንክ አካውንታቸውን መዝጋት ነበር። አስቡት፣ መንግስትን ስለተቃወማችሁ ብቻ ምግብ መግዛት ወይንም ቤት ክራይ መክፈል እንዳትችሉ ብትደረጉ። ፕሮፌሰሩ ዲጂታል መታወቂያ ከገንዘባችን ጋር ሲያያዝ ሙሉ በሙሉ በመንግስትና በባንኮች ቁጥጥር ስር እንወድቃለን እያሉ ይናገራሉ። ሌላው ቀርቶ ቶክናይዜሽን በሚባል ስርዓት የምንተነፍሰው አየር፣ የምንጠጣው ውሃና የምንኖርበት መሬት ወደ ዲጂታል ዋጋ ተቀይሮ በየደቂቃው ታክስ የምንከፍልበትን አሰራር እያዘጋጁ መሆኑን ፕሮፌሰሩ ያጋልጣሉ። ይህንን ነው እንግዲህ ፕሮፌሰሩ የዲጂታል እስር ቤት ወይንም ዲጂታል ኮንሰንትሬሽን ካምፕ የሚሉት። በቀጣይነት ዓለም አቀፍ ምላሾችና መፍትሄዎችስ ምን አሉ የሚለውን እንመልከት። በብሪታንያና በጀርመን የሚገኙ በርካታ ዜጎች ይህንን የዲጂታል ቁጥጥር በመቃወም አደባባይ ወጥተዋል። የአውሮፓ ፓርላማ አባላትም የዓለም ጤና ድርጅት በሀገራት ላይ ያለውን ስልጣን ለመቀነስ እየታገሉ ይገኛሉ። ፕሮፌሰር ሪቻርድ ቨርነር እንደሚሉት መፍትሄው አንድ ብቻ ነው፣ እርሱም እምቢ ማለት ነው። ዲጂታል መታወቂያን አለመቀበል፣ ወረቀት ገንዘብን መጠቀምና በምናደርገው የቴክኖሎጂ አጠቃቀም ላይ ጥንቃቄ ማድረግ የነጻነታችን መሰረት ነው።
ምቾት ሲባል ባርነትን እንዳንገዛ መጠንቀቅ አለብን እያሉ ይገኛሉ። እንደ ቨርነር ትንታኔም የዓለም ጤና ድርጅት ወረርሽኙ ያወጀበትን መንገድና ሀገራት እንዲከተሉ የተሰጠው መመሪያ ሳይንሳዊ ሳይሆን ፖለቲካዊ ነበር። ይህንንም ተከትሎ ትንንሽ የንግድ ተቋማት ሲዘጉ እንደ አማዞን እና ማይክሮሶፍት ያሉ ግዙፍ ኩባንያዎች ግን ትርፋቸው በቢሊዮን የሚቆጠር ዶላር አድርጓል። እንደ ክሪስቲን አንደርሰን ያሉ የአውሮፓ ፓርላማ አባላት ይህንን የዲጂታል መታወቂያ አሰራር በጽኑ ተቃውመዋል። በብሪታንያም የ15 ሚኒት ሲቲስ የሚባለውንና የሰዎችን እንቅስቃሴ የሚገድብ እቅድ በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተዋል። ብዙዎች ይህንን አሰራር ከቻይናው የሶሻል ክሬዲት ሲስተም ጋር ያመሳስሉታል። በከፍተኛ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት አርቲስቶችና ቲክቶከሮች ትላንት መጋቢት 30 2018 በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበው ነበር። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና የ12 ሚዲያ ተቋማትን እንዲሁም ሁሉም የሀገሪቱ ባንኮች መረጃ እንዲልኩ መጠየቁን ለችሎቱ አስረድቷል። ፖሊስ የተጀመረውን የምርመራ ሂደት ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው የጠየቀ ሲሆን የተጠርጣሪ ጠበቆች ግን ደንበኞቻችን የቤተሰብ አስተዳዳሪና የጤና እክል ያለባቸው በመሆናቸው በዋስ ሊፈቱ ይገባል ሲሉ ተከራክረዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ የመጨረሻ ውሳኔ ለመስጠት ለዛሬ ሚያዝያ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የታዋቂ ሰዎች ስም የተነሳበት ይህ ጉዳይ በቀጣዮቹ ሰዓታት በሚሰጠው የፍርድ ቤት ውሳኔ አዲስ አቅጣጫ ይይዛል ተብሎም ይጠበቃል። የሰሜን ኮሪያ ቀጣይ መሪ ሴት ልጁ ትሆን? ታንክ ስታሽከረክር የታየችው ታዳጊ ዓለምን አስገርማለች። በሚስጥራዊነቷ የምትታወቀው ሰሜን ኮሪያ ቀጣይ መሪ ማን ሊሆን ይችላል የሚለው ጥያቄ ምላሽ እያገኘ ይመስላል። የደቡብ ኮሪያ የስለላ ተቋም ባወጣው አዲስና አስተማማኝ ባለው መረጃ የኪም ጆንጉን ታዳጊ ሴት ልጅ የአባቷ ተተኪ ሆና መዘጋጀቷን አስታውቋል። የደቡብ ኮሪያው የስለላ ተቋም እዚህ ድምዳሜ ላይ የደረሰው ታዳጊዋ ኪም ጆኤ በቅርቡ ታንክ ስታሽከረክር የታየችበትን ምስል መነሻ በማድረግ ነበር። ይህ ስልታዊ እርምጃ ታዳጊዋ ሴት ብትሆንም ወታደራዊ ብቃት እንዳላት ለማሳየትና በተተኪነቷ ላይ የሚነሱ ጥርጣሬዎችን ለማስወገድ የታቀደ እንደሆነ ተነግሯል። የ13 ዓመት ዕድሜ እንዳላት የሚገመተው ጆኤ ከዚህ ቀደምም ጠመንጃ ስትተኩስና በተለያዩ ወታደራዊ ትርኢቶች ላይ ከአባቷ ጎን ሆና ስትታይ ቆይታለች። ይህም አባቷ ኪም ጆንጉን እንደ ኢሮፓውያን አቆጣጠር በ2010ዎቹ ስልጣን ከመያዛቸው በፊት ይደረግላቸው የነበረውን ወታደራዊ ዝግጅት የሚያስታውስ እንደሆነ ተንታኞች ይናገራሉ። ምንም እንኳን አንዳንድ ተንታኞች ታዳጊዋ ገና ለአመራር አልበቃችም በሚል ጥንቃቄ የተሞላበት አስተያየት ቢሰጡም የደቡብ ኮሪያ የስለላ ተቋም ግን ጆኤ በአሁኑ ሰዓት በሀገሪቱ ውስጥ ሁለተኛዋ ከፍተኛ ባለስልጣን ተደርጋ እየታየች መሆኗን ገልጸዋል። በኪም ጆንጉን እህት ኪም ዮ ጆንግም የወንድሟ ልጅ ተተኪነት እንደምትደግፍ ተመልክቷል። በወንድ መሪዎች ብቻ በምትታወቀው ሰሜን ኮሪያ ይህች ታዳጊ ስልጣን ላይ የምትወጣ ከሆነ በሀገሪቱ ታሪክ የመጀመሪያዋ ሴት መሪ ትሆናለች። ሂደቱን በቅርበት እየተከታተልን እናደርሳችኋለን። የባንክ ሂሳብን ከዲጂታል መታወቂያ ጋር ለማያያዝ ቀነ ገደብ እንደተሰጠው ኢትዮጵያዊ የእናንተስ ሀሳብ ምን ይሆን? እንግዲህ የዛሬው መረጃችን ይህንን ይመስላል። ፕሮፌሰር ሪቻርድ ቨርነር ምስክርነት ለሁላችንም ቆም ብለን እንድናስብ የሚያደርግ ነው። የነገው ዓለም የማን ነው? የእርሶ ወይስ የዲጂታል ቁጥጥሩ? መረጃ ለነጻነት መሰረት ነው። በጉዳዩ ላይ ያላችሁን ሀሳብ አስተያየት በኮመንት አጋሩን። ስለነበረን ቆይታ በጣም እናመሰግናለን። የዛሬው ሳምንታዊው መረጃችንና ትንታኔያችን ይህንን ይመስል ነበረ። ዜና 08 ሁሉ ጊዜም ቢሆን በ8 ደቂቃ ውስጥ የዓለምን አሁናዊ ሁኔታ የሚያስጨብጣችሁ ቻናል ነውና ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁ እንድትሆኑ እንጋብዛችኋለን። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጮችም አለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።